ሲላል አምላክሽ እቺ ሲነሲባችሽ የኔ ጉዳይ ወይ የህይወት ውሃ የእግዚአብሔር ቃል ይችላል የተጣራ ሃይ ወንጌላ ይቻል ተመት ወርቄራ ሃሌሉያ አሜን ሃይ ወንጌላ ይቻል ተመት ወርቄራ አሜን ዱሮ ሲደምኔ ዮምኔ አሞ ሶማን ቢሊሶምኔ ሲፋር ፈና መቃዶምኔ አሜን ሃሌሉያ አሜን አይ ወንጌላኮ አሜን 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 ወንጌላዊ ወልካይቶኔስ አባሻኪኔ ፍንቴስ ሃሌሉያ ወንጌላዊ ወልካይቶኔስ አባሻኪኔ ፍንቴስ አገኘ ወልካሽጋ ወንጌላ ከናመን ከንቺቺናማ አሜን 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 የሚደውረኛ የምትችሉ ወንጌላዊ ወልካይቶኔስ አባሻኪኔ ፍንቴስ ኢየሱስ አይችልም ይችላል ኢየሱስ እንደንዳ ጀሪካ ኢየሱስ እንደንዳ አናዋቀ ዮከኔ ቢሻኑ ወጅሬኛ ከነቡዳ አሜን ቢሻኑ ወጅሬኛ ከናመነ ከቱ ጅንቺራማ አሜን ወጂ ከቱ ጅንቺራማ አሜን ከዮቱ የሚመነጨው ውሃውን የወንጌል ቃል ጉልበቱ ስበው ወደ አንተ ወደ ራስህ ስበው ቃሉን ስትማር ቃሉን ስትበላ ቃሉን ስትጠቀም በእግዚአብሔር ቃል መመላለስ ስትፈልግ የንተ ጉዳይ ሁሉ በኢየሱስም ስኬት ይሆናል አሜን በቃ በአዲሱ ከተማ ኢየሩሳሌም ውስጥ ያለው ደስታ አሜን አሜን በለው አሜን የእግዚአብሔር እጅ አለበት አሜን 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 የሕይወት ውሃ አለበት እዛ መካከል አንድ ዛፍ ተተክሎ አለ ዛፉ ግን በዓመት 12 ጊዜ ፍሬ ይሰጣል ስንት ጊዜ 12 ጊዜ ኢየሱስ ጌታ አሜን በየወሩ ስትሄዱ ፍሬው አለ እጃችሁን አንሱ ባካችሁ አሜን ከክርስትናችሁ ላይ ዛሬ ፍሬ ይታይ አሜን 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 አንዴ ፍሬ በል ፍሬ መኢጃይና ኢጃ ታጃጅልተኒ ኢጅ ዋቄፈተኒ ኢጅ አሜን አመንተኒ ኢጅ አሜን ከንተኒ ኢጅ አሜን እጃችሁን አንሱ ብዙ ሰዎች ስጦታ ይሰጣሉ ከስጦታቸው መካከል ግን ሰይጣን መጥቶ መጥፎ ልባቸው ላይ ይዘራል ይህን ሰጥተሃል ይላል እንድታስታውሺ ወደ ስጦታሽ አትመለከች በዛን ሰዓት ሰይጣን አውቆ ወደ በረከትሽ ሊስብ ነው ወደ በረከትሽ የሚስብበት ምክንያት ምንድን ነው ታውቃለሽ ሀሳብሽ ወደ ሰጠሽ ስጦታ ስለሚሄድ ከሄደ በኋላ ላይ ትጸጸታል ከዛ በኋላ የሰጠሽው ከዛ ስለሱ ሀሳብሽ ስለሌለ በረከትሽ ይቋረጣል እጃችሁን አንሱ ወደ ላይ ከዚህ በኋላ በጌታ በኢየሱስ ክርስቶስ በተሰጣችሁ ስጦታ አይናችሁ እንዳይሄድ በኢየሱስም እግዚአብሔር ይጠብቃችሁ አሜን ሌላ አገልግሎታችሁ ላይ ፍሬ ይታይ አሜን 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 ፍሬ ማለት ምን ማለት ነው ቅንነት ቅድስና እግዚአብሔርን መፍራት ሕዝቡን ማክበር አሜን ኢየሱስ ጌታ ነው አሜን ሕዝብ ማለት የእግዚአብሔር ቤተ መቅደስ ናቸው አገልጋይ ማለት ከነሱ ከፍታ መታየት አይገባል አሜን አሜን አገልጋይ ማለት የሚመጣውን ምን የሚያደርግ ነው ዝቅ ብሎ
የሚያስተናግድ ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ዛሬ በብዙ ነገር የሚሰማኝ ነገር እንደዚህ ስንል ሕዝቦቻችን ያውቃሉ። አንዳንድ ጊዜ ወንድሞቼ አገልጋዮች ያሉበት ቦታ ላይ አንዳንድ ቦታ ላይ የሚሳትበት ጊዜ አለ። ኢየሱስ ጌታ ነው። እኔ አገልጋይ ስለሆንኩ ነው ያወራለሁ። ኢየሱስ ጌታ ነው። ፍሬው ምንድነው? ሕዝቦች የእግዚአብሔር ሕዝብን ዝቅ ብለን ማገልገል የክርስቶስን ቃል